በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ ያያሉ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? እዚህ ሰዓት እንድንደርስ የረዳን አምላካችን ልዑል እግዚአብሔር ክብር ይመስገን። እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንኳን ለጻድቅ አቡነ ያፍቅረነ እግዚእ ዘጉጉቤን ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ያፍቅረነ እግዚእ ዘጉጉቤን በኢትዮጵያ ቤተ ክርስቲያን ታሪክ መካከለኛው ዘመን በተለይ ከ13ኛው እስከ 15ኛው መቶ ክፍለ ዘመን ድረስ ያለው የብርሃን ዘመን ይባላል። ምክንያቱም ዘመኑ ክርስትና ያበበበት፣ መጻሕፍት የተደረሱበት፣ ስብከተ ወንጌል የተጻፉበት፣ ገዳማዊ ሕይወት የሰመረበት ወቅት በመሆኑ ነው። ለዚህ ትልቁ አስተዋጽኦ ደግሞ አቡነ ተክለ ሃይማኖት፣ አቡነ ኤዎስጣቴዎስ፣ አባ ሰላማ ካልዕ፣ አቡነ ያዕቆብ፣ ቅዱሱ ንጉሥ ዘርዓ ያዕቆብ፣ አቡነ ኢየሱስ ሞዐ ዘሐይቅ፣ አቡነ መድኃኒነ እግዚእነ የመሰሉ አበው መነሳታቸው ነው። በተጨማሪም 12ቱ ንቡራነ እድ፣ 7ቱ ከዋክብት፣ 47ቱ ከዋክብት፣ 5ቱ ከዋክብት የሚባሉ አበው አስተዋጽኦም ልዩ ነበረ። ከዚህም መካከልም የ7ቱና የ47ቱ ከዋክብት አስተማሪ የአበው 3ቱ ሳሙኤሎች ዘዋልድባ፣ ዘጣሬጣና ዘቆየጻ የሌሎችም እልፍ አእላፍ ቅዱሳን አባት የሆኑት አባ መድኃኒነ እግዚእ የአንበሳውን ድርሻ ይወስዳሉ። ጻድቁ ቅዱሳን ሰብስበው አስተምረው አመነኩሰው መርቀው ሰደው ሀገራችንን እንዲያበሩ በማድረጋቸው እንደ አባ ኢየሱስ ሞዐ ራሳቸውም ወላዴ አእላፍ ቅዱሳን ይባላሉ። ከእነዚህ ቅዱሳን የጻድቁ ፍሬዎች አንዱ የአቡነ ያፍቅረነ እግዚእ ናቸው። ጻድቁ አንዳንዴ አፍቅረነ እግዚእ እየተባሉም ይጠራሉ። ትርጉሙም ጌታ ወደደን እንደማለት ነው። ያፍቅረነ እግዚእ የነበሩት በ14ኛው መቶ ክፍለ ዘመን ሲሆን ቁጥራቸው ከ7ቱ ከዋክብት ነው። ጻድቁ ከልጅነት ጀምሮ በስርዓቱ ከማደጋቸው ባሻገር እጅግ የተማሩ እንደነበሩም ይነገርላቸዋል። ለምናኔ ከወጡ በኋላ ከኖሩባቸው ቦታዎችም 3ቱ ተጠቃሽ ናቸው። የመጀመሪያውና ትልቁን ስፍራ የሚይዘው ደግሞ ደብረ በንኮል ነው። ጻድቁ በዚህ ገዳም ከታላቁ ቅዱስ አባ መድኃኒነ እግዚእ ስርዓተ ገዳምን፣ ትምህርተ አበውን፣ ተጋድሎተ ቅዱሳንን አጥንተው ለመዓረገ ምንኩስና በቅተዋል። በገዳሙም ለተወሰነ ጊዜ አገልግለው ወደ ጣና አካባቢ ከአቡነ ያሳይና ከአባ ሳሙኤል ዘዋሊ ጋር መጥተዋል። የመምጣታቸውን ምክንያትም ስብከተ ወንጌልን ለማዳረስና ገዳማትን ለመመስረት ነው። 3ቱ ቅዱሳን ለተወሰነ ጊዜ ከቆዩ በኋላ አቡነ ሳሙኤል ወደ ዋልድባ ሲሄዱ፣ አቡነ ያሳይ ደግሞ ማንዲባን አቀኑ። ያፍቅረነ እግዚእም ጌታ ባዘዛቸው መሰረት ጣና ውስጥ ገዳም አቅንተው ኖረዋል። ይህ ገዳማቸው ዛሬም ድረስ በስማቸው ይጠራል። ጻድቁ አፍቅረነ እግዚእ 3ኛው የሚታወቁበት ገዳም ማህበረ ደጌ ወይም ጻድቃኔ ደጌ ሲሆን ገዳሙ በአክሱም ዙሪያ ይገኛል። እርሳቸው 3000 ቅዱሳን የተሰወሩበትን ገዳም በማገልገላቸውም ዛሬም ድረስ በአካባቢው የታወቁ ሆነዋል። በተረፈም አክሱም አካባቢ ሌሎች ገዳማትን እንዳቀኑም ይነገርላቸዋል። ጻድቁ አቡነ ያፍቅረነ እግዚእ ለብዙ ዘመናት በተጋድሎ በስብከተ ወንጌልና ገዳማትን በማስፋፋት ከኖሩ በኋላ በዚች ቀን አርፈው ለክብሩ ለርስቱ በቅተዋል።
አምላከ ቅዱሳን በጻድቁ አማላጅነት ይቅር ብሎ በረከታቸውን ያሳድርብን። አሜን። ጥር 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ጻድቁ አቡነ ያፍቅረነ እግዚእ ዘጉጉቤ ጣና ውስጥ ከሰባቱ ከዋክብት አንዱ፣ አባ ባሱራ፣ ቅድስት ኔራ፣ ቅድስት በርሰጢና፣ አባ ዝሁራ። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አባ አቤ እግዚእ ጻድቅ። ታቦታቸው ጎንደር ከተማ ቀበሌ 09 አካባቢ ይገኛል። አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። ቅዱሳንን ታስቡ ዘንድ ይችል አትበሉ፣ እግዚአብሔር ፍርድን ይወድዳልና ቅዱሳንንም አይጠላቸውምና ለዘላለምም ይጠብቃቸዋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። መዝሙር 36 በቅንፍ 28 እስከ 31። አሚን። ስለ ቅዱስ ቃሉ አምላካችን ልዑል እግዚአብሔር ክብር ይመስገን። አገራችን ኢትዮጵያን ሰላም ያደርግልን። አጽራረ ኢትዮጵያን አጽራረ ቤተክርስቲያን ያስታክስልን። ሰላም፣ ፍቅር፣ አንድነትን ያድለን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሃልነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት እምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ይሁን ይደረግልን። ቃል ሲነገር ልስማ ጌታ ሆይ እባክህ፣ ቃል ሲነገር ልስማ ጌታ ሆይ እባክህ፣ ልቤን ክፈተው ልቤን ክፈተው ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈከው ልቤን ክፈተው ልቤን ክፈተው ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈትከው ቃል ሲነገር ልስማ ጌታ ሆይ እባክህ፣ ቃል ሲነገር ልስማ ጌታ ሆይ እባክህ፣ ልቤን ክፈተው ልቤን ክፈተው ልቤን ክፈተው ልቤን ክፈተው የልድያን ልብ እንደከፈትክ። አሜን። ወስብሐት ለእግዚአብሔር።